እኔ ደግሞ አሁን አንድ ትልቅ ሚስጥር ነንገራችሁ በጣም ትልቅ ምክንያት እናንተም ማትጠብቁት ማለት ነው። በጣም እኔ ያሳልፍኳቸው ነገሮች አሉ ለማንም ሰው ያልተናገርኩት እና ይሄ ደግሞ እዛም እኔም እዛ ቤት እንድትሆን ማልፈልገው ነገር በዚህ ምክንያት ነው። ብዙ ደረሰኝ ያለ ማስፈራሪያ የሆንኩበት ነገር ያለ ማስፈራሪያ ብዙ ነገር እየደረሰኝ ያለ እኔ ጋር ነው ብዙ ነገር ይየው ያለው አንድ ነገር ላወራሽ ፈልግ ነበር። ሊከፋሽም ሊደብርሽም ይችላል አላ ስለስራትሽን ያጂ በቃ ጽጌውን ነው እንጂ ስለስራት ያለው እንዴ እንዳለች አይደል ይሁሉ ጥፋት ያመጣችው ራስ ነው እንጂ ራስ ቆጣ ያመጣ ትምጣ ብዬሻለሁ። ቤት ትምጣ እሷ ወንድ ናት እና መስመር እያለፍሽ ነው። እኔና አንቺም ልንደባበር እንችላለን። እንደባበራ እኔ አያገባኝም እና ያስኩት ነገር በውስጤ የደበቅኩት ነገር ዝግፍ አድርጌ መናገር እችላለሁ። ግን እህቴ እንድትጎዳብኝ አልፈልግም ማለት ነው። አንድ ነገር እንድትረዳኝ መስመር አልሳትኩም። እኔ ትክክል ነገር እያደረኩኝ ያለው ወንድሜ ስለሆነ ነው። እና ምን ላይ ነው ትክክል ያለው እስኪ ንገረኝ ብሩኬ። ሰላም እንዴት ናችሁ የኛ ውድ ቤተሰቦች? ደህና ናችሁ ወይ? እኛ ለፈጣሪ የተመሰገነ ይሁን። እናንተ በያላችሁበት ሰላማችሁ ብዝት ይበልልኝ። ያው እንደምትሆኑ ተስፋ አለኝ። እርግጠኛ ነኝ ደግሞ ደህና ናችሁ። ይሄ ሳምንት ትንሽ ጠፍቻለሁ። አልጠፋም ብዬ ቃል ገብቼ ነበር፣ ግን ያው ነገሮችን አልተስተካከሉም እንደምታዩት ነው። እንዴት መሰላችሁ? ያው እመጣለሁና ነገሩን ትንሽ በመሃል የሆነ ነገር ሲያጋጥማችሁ ጠፍቻለሁ ነበርና ዛሬ ደግሞ ሁሌ ከመጥፋት ዛሬ እስኪ ለምን ብዬ መጥቻለሁ። እንግዲህ ዛሬ የመጣሁበት ምክንያት ያው ታውቃላችሁ፣ ይሄ ሳምንት ሳይሆን ይሄ ወር በሉት እንጂ ሰላም የለም። በቃ በመካከላችን ያለ ነገር ሁላችንም እንደምታይ ሰላም የለንና እኔም በጣም እየከፋኝ ነው እየደበረኝ ነው። ምክንያቱም እህታችሁ እንደዚህ ስትሆን በጣም ይከፋልና እኔም በጣም እየተሰማኝ ነው ያለው ነገር ሁሉ ደስ እያለኝ አይደለም። ማለት አይታችሁታል፣ ይዩ ቤቷ ገብታለች ግን በአንድ በኩል ደስተኛ ነኝ። ምክንያቱም ቤቷ ነው፣ የራሷ ያፈራችው ንብረት ነው፣ ሁሉ ነገር ራሷ ነው ያዘጋጀችው፣ የራሷ ቤት ነበረ እና በአንድ በኩል ደግሞ ደስተኛ አይደለም። እንዴት መሰላችሁ? ሰውን እሷ ቤቴ ነው ብላ ተጎታ ታማ እዛ ቁጭ ብላ መጥቶ የማይሆን ነገር ሳደርጋት ደስ አይለኝም። በጣም እየከፋኝ ነው ያለው። ምክንያቱም አይታችሁታል ቪዲዮ አብረን እንተኛ አብረን እንደር ንቀት ነው እንጂ ወዷት ወይ ደግሞ ስለማፈቅራት ምናምን አይደለም። ይሄ ነገር ለኔ ንቀት ነው ብዬ ነው የማስበው። በቃ ለኔም ሊመጣኝም አልጠላም። በጣም እያበዛው ነው ያለው። በቃ እንዴት ብዬ እንንገራችሁ? እናንተ የምታዩት እቺ ያ30 ደቂቃ ቪዲዮ ነው። እኛ ግን ሙሉ ቀን የምናሳልፈው ነገር ከሱ ጋር ያለ ግጭት በጣም ነው የሚደብረው። እኔ በቃ እዛ ቤት መሆን የለባትም ነው የምለው። እነቱ እህቴ ናት። እንድትጎዳኝና አንድ ነገር እንድትሆንም አልፈልግም። ያለችበት ነገር አይታችኋል። እጇ ተሰብራ ብላ እየሄደች የማይሆን ነገር ሲያደርጋት እዛ ቤት እንኳን ለኔ ተው እንዳይለው እንኳን ዘግቶታል። ቤቱን ቆልፎ የማይሆን ነገር እያደረጋት ነበርና ብቻ እሱን ተውት፣ እሱን ይለፍ። ካሁን በኋላ ግን ጫፏ እንዲነካትም አልፈልግም። ካሁን በኋላ የሆነ ነገር ቢያደርጋት ወደ ነበርበት ወደ እስር ቤት እንዲገባ ነው የምፈልገው ይመስለኛል። በቃ እስር ቤት መግባት አለብኝ ብሎ እያሰበ ነው ያለ መስለኝ። በጣም እያበዛው ነው ያለው። ዛሬ ብሩኬን ፈልግሻለሁ በጣም ፈልግሻለሁ ምናምን ብሎኝ ምን እንደሆነ አላቅም። እኔ አስጠልቶኛል። እዛ ቤት መሄድም አልፈልግም ብዬ ቤቴ ነው ነበርኩ። በእንዴት የተከራየሁበት ቤት ነው የቆየውና በጣም ነው የሚደብረው እውነት። እኔና እሷ አንድ ላይ ስንጫወት ብዙ ነገር ስናደርግ ቡና ሳፈላላት ምናምን አይታችሁታልና እሱን ነገር አሁን በቃ የለም፣ ጠፍቷል። ወረድ የለምና እዛ ቤቷ ሆና ህዩም እንዴ በጣም ነው የሚያስጠላው። ምክንያቱም ታስባችሁታል፣ ሰውን እሷ ላይ ሌላ ሴት ደርቦ እንደገና ሞቶ የማይሆን ነገር በጣም እየናቃት ነው። ንቀት ነው የኔ ፍቅር ምናምን ከንቀት የተነሳ ነገር ነው እንጂ የሚወዳት የሚያከብራት ቢሆን ኖሮ እንደዚህ እጇን ተሰብራ እንደዚህ አይነት ነገር አያደርግም ነበር። በጣም የሰለቸኝ ሰልችቶኛል። በቃ ይሄ ሰውዬ እኔ ደግሞ ማየትን አስጠልቶኛል፣ ሰልችቶኛል። እዛ ቤትም ድርስም አልልም። በቃ ካሁን በኋላ ለእህቴ ብዬ አይኔን ጨፍኜ እየገባሁ ነበር ግን በቃ መውጣት ትፈልጋለሁ። በቃ ሰላም እንድታገኝ ነው የምፈልገው። ትረዱኛላችሁ ብዬ አስባለሁ። ግን እኔ ደግሞ አሁን አንድ ትልቅ ሚስጥር ነንገራችሁ፣ በጣም ትልቅ ምክንያቱም እናንተ ማትጠብቁት ማለት ነው። በጣም እኔ ብቻ ነው ይሄ ነገር እየገባኝ ያለው። ማንም ሰው ሊረዳኝም አይችልም። እኔ ብቻ ግን አይኔን እያዩ በቃ ሁሉ ነገር እኔ ብቻ እየገባኝ ያለውና ይመስለኛል። በቃ እንዴት ልበላችሁ ኢፍሬምን ለህያብ አፍቅሯት ወዷት ለሷ አስወላት ምናምን ሳይሆን የሆነ ነገር እንዲያደርጋት ነው እዛ ቤት ድረስ ይሄዱ እንጂ ለህያብ እንዴት ነው ከመቼ ጀምሮ ነው አብረን እንደር ሴት ይዞ መጥቶላት አብረን እንደር እንዲላት አይችልም። የሆነ ተንኮል አስቦ ነው እዛ ድረስ ሄዶ በማታ መጥቶ የሆነ ነገር እንዲያደርጋት ነው እንጂ ለህያብን አስቦላት ወይ አፍቅሯት አይደለም። ይሄን ነገር ምነግራችሁ እርግጠኛ ሆኜ ነው ቤተሰብ እና ብቻ ዛሬ ወሬ እንዳላበዛባችሁ በጣም ስለከፋኝ ነው እንደዚህ
በቃ እንዴት ልበላችሁ ድምጼን ከፍ አድርጌ እየተናገርኩ ያሉት እህቴ ናት። እንድትጎዳብኝ አልፈልግም። በቃ እንድትጎዳብኝ አልፈልግም። የሆነ ነገር እንዲነካት የሆነ ነገር እንዲያጋጥማት አልፈልግም። ምክንያቱም እህታችሁ እስኪ አስቡት ሳይሆን እናንተም እህት ብትኖራችሁ ምን ትላላችሁ? እና ቤተሰቦቼ ዛሬ እፈልግሻለሁ ምናምን ብዬ ምን እንደሚያወራኝ አላውቅም። ግን ደግሞ እሱ ብቻ ማውራት ሳይሆን እኔም ማወራው ጉዳይ አለኝ። ምክንያቱም በአይታችሁታል ባለፈው እሱ ነው አሳሙናት ብዙ ነገር ነግሯት ምናምን እዛ ቤት እንድትመጣ ያደረጋት እንጂ እኔ ራሱ ተከራክሬው ነበር። ብዙ ነገር ታው እዛ ቤት ከሆነች ልጁ ብዙ ነገር ይደርሳታል አይደል? ልጁ ይቅርና እኔ ለእናንተም ለእህቴም ለብዙ ሰው የደበቁት ሚስጥር አለ። ግን አሁን መውጣት ስላልፈለኩ ነው። ምክንያቱም ይሄ ነገር ከተናገርኩኝ እኔ የሚደርሰኝ ነገር አለ፣ ህያብ የሚደርሳት ነገር አለና እኔን አስቤ ነው እንጂ ብዙ ነገር ዝርግፍ አድርጌ ማውራት ይችል ነበር። ያው ታውቃላችሁ ብዬ አስባለሁ። ምክንያቱም ያሳልፍኳቸው ነገሮች አሉ ለማን ሰው ያልተናገርኩት እና ይሄ ደግሞ እዛ መሆን እኔም እዛ ቤት እንድትሆን የማልፈልገው ነገር በዚህ ምክንያት ነው። ብዙ ነገር አሁንም ድረስ ይሄ ነገር ከተናገርሽ ይሄ ነገር ለእህትሽም ላንቺም ብዙ ነገር እየደረሰኝ ስለሆነ ነው ዝም ያልኩት እንጂ ህያብን አንድ ነገር እንዳትሆንብኝ ብዬ ነው ዝም ያልኩት እንጂ መናገር ይችል ነበር። ግን ደግሞ ዛሬ እስኪ ብሩኬን የሚልን ነገር እንሰማለን። ምን ሰዎች አብዛኞቹ ስጠይቁኝ ነበር እዩ እንዴት ናት ምናምን እያላችሁ ነበርና ከነበረችበት ቀን ዛሬ ደህና ነች። ደህና እስከሆነች ድረስ ደህና ነች ነው የሚባለው። እኔ ይሄ አይገባትም ብዬ ነው የማስበው። ግን አንዳንድ ሰዎች ላስረዳችሁ በጣም እያበዙት ነው ያላችሁና ባላችሁበት ስነ ስርዓታችሁ ብትይዙ አርፋችሁ ብትቀመጡ ሰው እስካልነካችሁ ድረስ አትንኩን። በቃ እኔ አትንኩን ነው የምላችሁ። በቀራል ብለን ዝም ስንላችሁ እናንተ አስሬ እየመጣችሁ እየናካችሁ ነው ያለ። ሰላም መኖር ነው የምንፈልገው። እናንተ ጋር አልደረስንም። በቃ እናንተ አትድረሱ። ምንም ነገር ሳያደርግ አስሬ መጨቅጨቅ አለ እንዴ? አስሬ መስፈራራት አለ እንዴ? በቃ ተውን። ኦኬ እንዴ ነው ማለት ነው። ተደነግጡ ምን ደነገጥ? አረ ሰላም አትለኝም እንዴ? ኦኬ ትኪሻ ደህና ወንድሜ ደህና ነሽ? ሰላም ነው ሁሉ ሰላም? እግዚአብሔር ይመስገን። እንኳን በሰላም መጣሽ። እንኳን ደህና ቆያችሁ። ምን ሆነና አራርጦ ስጠራኝ ጸጉሬ ራሱ ወደዚህ ትንሽ ማናገርሽ ነገር ነበራት። ጎፍሬ መጣሁ። አይ ሞፈር እንኳን አሪፍ ነው። ሞፍሬ ማንንም አይጠላም። አሪፍ ነው። ሰውነት ምን ልታወራ ነው እንዴ? አው ብዙ ጊዜ እሺ ነው ያስፈልጋለሁ። ካዳ እፈልግሻለሁ አለኝና እኔ በጣም ስለምፈልጋት አንድ ማናገራት ነገር ነበር። በሰላም ነው? አው በሰላም ነው። እኔ ብኖር ችግር የለውም። ምንም የሚያመጣው ለውጥ የለም። እኔም ማወራው ጉዳይ ያለኝ ግን ደግሞ እሱ ነው እፈልግሻለሁ ዛሬ ምናምን ስትለኝ ጉዳይ ማናገርሽ ነበር። በጉዳዩ ናቸው። አው ምን መሰለሽ ጽጌ አንድ ነገር ላወራሽ እፈልግ ነበር። ሊከፋሽም ሊደብርሽም ይችላል አላውቅም። ግን አንቺን ብዙም የሚያስከፋ ነገር አይደለም። ያው ስለ ህያብና ስለ ኤፍሬም ጉዳይ ትንሽ ላናገርሽ ነበር። አንቺ ስለ ህያብ ታወራኝ ደስ ይለኛል። ግን አየምረኔ ልግባባቸው። አይ ቆይ አንዴ ትናንትናው ምንድነው ግን ያልገባኝ? እሱ ሌላ አልነበርክም ቤት እኔ ሌላ ጉዳይ ነው። ስለዚህ ብሩኬ አንተም ሊከፋ ይችላል። ስለ እኔ የምፈልገው በመጀመሪያ ደህና ነች ምንም አልሆነችም። ስለ እኔ ስለ ህያብ እንድታወራኝ ነው የምፈልገው እንጂ ወንድምህ ነው አውቃለሁ። አንተም ሊሰማ ይችላል። ግን የዚህ ሰውዬ ስም አታንሳልኝ። በቃ በቅቶኛል ብሩኬ፣ እኔ ይበቃኛል። የዚህ ሰውዬ አታንሳልኝ። እኔም በቅቶኛል ማለት ትችያለሽ። ግን አንድ ነገር ደግሞ ላወራሽ የምፈልገው ነገር አለ። አንቺ የተረዳሁት ነገር ምን መሰለሽ? ስለ ወንድሜ አሁን እያወገንኩኝ አይደለም፣ ስለሱ እያደላው አይደለም። ጽጌ ስለ ህያብ በመቆምሽ በጣም አመሰግናለሁ። ያደረግሽው ነገር በጣም የሚበረታታ ነገር ነው እስካሁን። አሁን ደግሞ ምን መሰለሽ ትንሽዬ መስመር እየሳትሽ ይመስለኛል፣ እንደኔ ማለት ነው። ምን መሰለሽ እኔ ነኝ የሳትኩት። ትንሽዬ አንዴ አዳምጪኝና አንቺ ማውራት ያለብሽ ነገር ደግሞ ታወሪያለሽ። ምን መሰለሽ ካንቺ አሁን የተረዳሁት ቤት እንከራይ እያልሻት ወይም ደግሞ ቤት ተከራይቻለሁ ነይ ከኔ ጋር መኖር ትቻለሽ ማለት የለብሽም ጽጌ። ምን መሰለሽ እነኚህ ልጆች አንቺ አሁን ቂም እያተረፍሽ ነው እሱ ላይ ዞሮ ማለት ነው። እንደኔ እንደሚሰማኝ እንደ ታላቅነት ልንገርሽ ማለት ነው። አንድ ቤት ተከራይቻለሁ ነይ ከኔ ጋር ኑር ማለት የለብሽም ህያብ። አንቺ ማለት ያለብሽ ምንድነው ጽጌ? አንዴ አዳምጪ ህያብ። አንቺና ኤፍሬሙ ዞሮ መገናኘታችሁ አይቀርም እና እኔ ቤት እንከራይ ምናምን ስላልኩሽ እኔ ጋር ብዙ መኖር ያለብሽ አይመስለኝም ብለሽ ምክር ቤት ብቻ እንድትነግሪያት ነው የምፈልገው ለህያብ ማለት ነው። እነሱ አንዴ አስጨርሽኝ፣ ከዛ አዳምጥሻለሁ። ችግር የለም። እኔ አንቺ ላይ ያገኘሁት ስተት ስላለ ነው። እሺ ችግር የለም አዳምጣለሁ። እና ምን መሰለሽ እነኚህ ልጆች አንድ
ብራዘር ማውን በቃ ትንሽ የተስተካከለ ነገር ይመስለኛል አዝማሚያው ሳየው እና አይስተካከልም ልጁ እባክህ አንዴ ላዳምጠው ብዬ ነው እንጂ ብዙ አዳምጠኝ አስተካክለ እዚህ መጣህ አንድ ሳምንት ነው ያየው ኤፍሬምን ያየው ከካሜራ በፊት ነው አይደል የምታየው ጸባይኛ ሆኖ ሲያለቅስ ህያብ እንደሚያፈቅራት ምናምን ሲያሳይ ነው የምታየው ወንድሜ ነው ልክ እሷን ህያብን ሲያገኛት ግልብጥ ነው የሚለው አብሮኝ ባህሪውን አውቀዋለሁ አብሮኝ ስኮረኩመው ስቆጣው ያደገ ልጅ ነው ገብቷል አይደለም ታናሼ ነው ጸባዩንም ባህሪውም ከኔ በላይ አታውቁትም እናንተ አሁን ዘቀይሩ እኔ አይደለም ብሩኬ ዝም ብዬ እያዳመጥኩ ነው ያለው አይደለ አንተ ስለ ኤፍሬም እያወራህ እኔ ደግሞ ስለ ህያብ ሳወራ ስህተት ሆነ ታየህ አይደለ አይ ህዩ ኤፍሬምን ይቁረጥሽ ይግደልሽ እዚህ ቤት መሆን አለብሽ እንድላት ነው የጠበቀው እያደረጋት ነገር እያያህ ነው አይደለ ልክ ነሽ አሁን ላይ ትንሽ እየተስተካከለ ነው አዝማሚያው አሁን ሙሉ ላይ እየተስተካከለ ወይ አንተ ያየኸው መጥቶ አብረን እንደዳር ስላላት ተስተካክሏል ስለሚያፈቅራ የሆነ ነገር ታንኳል የሆነ ነገር ስላሰበላት ነው እዛ በማታ ይመጣው እንጂ ለህያብ የሚወዳት የሚያፈቅራት ኮረኖ ድሮ ነበር የሚያስተካክለው ነገሩ እሺ አሁን እኔ በሱ ቦታ ሆኜ አንዴ ብቻ አዳምጪኝና ምን መሰለሽ በቃ ጽጌ ህያብን ልትነግሪያት የሚገባው ነገር አሁን ምን መሰለሽ በቃ ካንቺ ቤት እንድትወጣ ፈልጋለሁ አሁን አሳምናት አስወጣታታለ ደግሞ እኔ ደግሞ እዚህ ቤት መሆን የለበትም እኔ አሁን አሳምኜ እንትን ብያታለሁ ግን እስከ እኔ አሁን እንደዚህ ብዬ አላናገርኳትም ህያብ ከጽጌ ቤት ውጪና ወደ ኤፍሬም ቤት ግቢ አላልኳትም አንቺ ነሽ እንድትያት የምፈልገው አሁን ይበቃል ህያብ ከኔ ቤት መውጣት አለብሽ ወደ ቤትሽ መግባት አለብሽ ቤትሽን መያዝ አለብሽ እንደባለ ትዳር እና እቺን ብቻ ቃል እንድትነግሪያት ነው ፈልገው እንደዚህ የሚባል ነገር የለም ብሩኬ እኔ ደግሞ እቴና አይኔን እያየሁ ብዙ ነገር እያደረጋት ዝም አልልም አንድ ነገር እንድትረዳኝ መስመር አልሳትኩም እኔ ትክክል ነገር እያደረኩ ነው ያለው ወንድም ስለሆነ ነው አይ ወንድም ስለሆነ ነው ባንድ በኩል ምኑ ላይ ነው ትክክል ያለው እስኪ ንገረኝ ብሩኬ ንገረኝ ምኑ ላይ ነው ትክክል ምኑ ላይ ነው የተስተካከለው ወይስ በማታ መጥቶ የማይሆን ነገር ሲናገራ ነው ብልግና እንደዚህ ሲሆን አይቼው አላውቅም ጽጌ አንድ ወንድሜ ነው ገብቶሻል አይደል ወንድምህ ነው ወንድምህ ነው ልጥለውም አልችልም የትም ቦታ አውርጬ ላፈርጠው አልችልም በቃ ወንድሜ ነው ደሜ ነው አንቺ ወንድም እህትሽ ናት እና የከፋት ዝም ብዬ እንዲያት ነው የፈለከው ብሩኬ እንድታያት አይደለም በቃ ካንቺ ቤት እንድትወጣ ብቻ ፈልጋለሁ እሺ አሳምናት አስወጣታት አይደል እኔ ደግሞ አሳምኜ ከዚህ ቤት ድረስ ነው ይያት የሚሄደው ብሩኬ ንገር አንድ ነገር እዚህ ጋር ልክስክስ ይያለ ነገር ሁለታችሁም ማን ሆናችሁ ነው በሰውት የምትፈርዱት ነው እዛ ትግባ በቃ ልጁ ተስተካክሏል አሁን ኤፍሬሙ ተስተካክሏል እኔ መክሬዋለሁ ገጽሼዋለሁ ማርያምን ሺ ጊዜ ልንገር አንተ አይደለ ያማረን አንተ እዛ ሆነ ነው ያየው ይሄን ሁሉ ወራት ግን ሁሉም ሰው ሲመክረው እየመጣ ሲረብሸው ሲመክረው የነበረ ልጅ ነው ሰምቷል የራሷን የሚስቱን እናት የህያብን እናት ሰምቷታል አልሰማትም እሺ እናንተ አሁን እንደዚህ ሆናችሁ እነኚህ ልጆች ኖ እኔ እንዲለያዩ አይደለም ሲጀመር አንድ ላይ እንዲሆን ነው የምፈልገው ካለውም ጀምራ አመሰግናለሁ ግን እኛ ስላልን አይደለም ይሄ ነገር የሚመጣው ብሩኬ በጣም ይኸውልህ ልጁ ችግሩ ቤት ሲቀመጥ ምስኪን ነው ያለቅሳል ያሳዝነኛል ምናምን ኢቭን እኔ ስጠራት ስለምትመጣ ህያብ አብሬ ይዤ እሄዳለሁ ልክ እሷ ጋር ሲደርስ ሌላ ነገር ነው የሚቀየረው ሁለት ጸባይ ነው ያለው ለኛ የሚያሳየን ሌላ ነው እነሱ ጋር ሄዶ የሚያሳየው ሌላ ነው ካሜራ ላይ የሚያሳየው ሌላ ነገር ነው ይቀያየራል ጸባዩ ምን ብለት ይዘዋል አሁን አንተ እንደዚህ ታስታክያለሁ ብለሃል አይደል እስኪ ህያብ ጋር አንድ ላይ ያገናኘው ቅይር ነው የሚለው አይሰማም አንተን እየሰማው ነበር ልትያያዘው ነበር ቤት ውስጥ በከዛ በኋላ ብዙ ነገር አውርተናል አትልም አውርታችኋል እንደዛው በኋላ ተታርቀው እናንተ ትርፍ ሌላ ጸጸት ማግኘት የለባችሁም በሱ በኩል አንቺ እኔ መቼ ቢሆን አይታረቁም እሺ ብሩኬ ተስተካክሏል ልጁ ለምንድነው ታዲያ አስሬልን የሚያስፈራራኝ እሱ አሁን ያስኩት ነገር በውስጤ ነው የደበኩት ነገር ዝግፍ አድርጌ መናገር እችላለሁ ግን እህቴ እንድትጎዳብኝ አልፈልግም እኔም እንድትጎዳ እኮ አልፈልግም ህያብ እንድትጎዳብኝ አልፈልግም አሁንም ግን ምን መሰላችሁ እዛ ደግሞ ብሩኬ በራሱ አእምሮ አይደለም እየተመራ ያለው ይልች በሰው አእምሮ ውስጥ ነው ያለው ገባ ሰው አርግ ያለው ነው እያረጋ ያለው እዚህ ጋር እሺ በእናንተ ፊት ምን ላደርገው በእናንተ ፊት አይደለም እኮ ልግረፈው በእናንተ ፊት ቁጭ አድርጌ ወንደነ ያልኩ እሺ ህያብ ፊት አቁመውና ሚላን ነገር አይታ ልጅ እኔ አንተ ካሜራ ይዘህ ህያብን አገናኝተው በስነ ስርዓት የሚያወራህ ከሆነ በቃ እውነትም ተስተካክሏል ግን እንደዛ አያደርግም ቆይታ ይወለ ታይዋለህ አይቼዋለሁ እኮ ብቻውን ሰው ነው እንደዚህ የሚሆነው ልክ ካሜራ ያረጋው የነበረው አይተን በቃ ጽጌውን አንቺ እንድታርጊልኝ የምፈልገው ነገር አንድ ነገር ብቻ ነው በቃ እኔ ደግሞ አንድ ነገር ይዣት መጥቻለሁ አይደለም እዚህ ወደ ቤቷ ይዣት መጥቻለሁ መውጣት የለብሽም እዚሁ መኖር ነው ያለብሽ ብያታለሁ መልሰሽ ወደ ቤትሽ እንድታስገቢያት አልፈልግም በቃ ይዘሻት እንድትሄጂ አልፈልግም እነኚህ ልጆች ባለ ትዳሮች ናቸው ይፋቀራሉ ይዋደዳሉ ዛሬ መጣላታቸው ናት
ነገ ወይ ሳምንታት ወራቶች ቆይተው ይታረቃሉ። በዛ መሀል ግን አንቺ የምታተርፊው ምንድነው? ከኤፍሬም ጋር ጸብና ጸጸት ወይም ጥላቻ ነው የምታተርፊው። እኔ መቼ ቢሆን አልጸጸትም። ከፈለገ ገደል መግባት ይችላል። ነገር ያለ አንድ ነገር መናገር ሁሌ ገደል ይግባ ብያለሁ። ብሩኬ ወንድም እንደሆነ አውቃለሁ። ገደል ይግባ አትበይው ወንድሜ። እንደዛ ስትይ ይደብረኛል። ይደብር ይችላል። ይደብረኝ ይችላል። ግን ጽጌ አንድ ነገር አዳምጪኝ በቃ መልሰሽ ወደ ቤትሽ እንድትወስጃት አልፈልግም። አዳምጪ በቃ እዚህ ቤት እንድትሆን ነው የምፈልገው። አዎ እዚህ እንድትሆን ወንድምህ ደግሞ እኔ እንደዚህ እንደሆን ከፈለክ ወንድምህን ልብሱንም ልዛያችኛው ልብስም ሴትን አውጥተህ ጣልልኝ። ህያብ እዚህ ቤት መኖር ትችላለች። በዚህ እንስማማ ከሆነ እንስማማ። እዛ ቤት ግን ኤፍሬምም ይኖራል ካልክ ግን መቼ ቢሆን አልሰማም። እሱን ላደርግልሽ እችላለሁ እና መስመርሽን ደግሞ አትለፊ ጽጌ። ጓደኝነት ጥግ እየተወጣች ነው ለህያብ። አመሰግናለሁ ለምታደርጊላት ነገር በሙሉ እግዚአብሔር ማርያም ትክፈልሽ። ግን አሁን መልሰሽ ከቤት አውጥተሽ ወደ አንቺ ቤት እንድትወስጃት አልፈልግም። ኤፍሬም እስከሚወጣ ድረስማ ቤት ይያዝ መስመር እያለፍሽ ነው። እኔና አንቺም ልንደባበር እንችላለን። እንደባበራ እኔ አያገባኝም። እና እህቴን እየከፋት ወይ ከብሩኬ ጋር እንዳልደባበር ብዬ ዝም እንድለው የፈለከው አብሪ እኮ ልታስረዳት ከቻልክ አትረዳት። አመሰግናለሁ። ይሄን ልጅ እኔ ብሩኬ እያትሄዳለሁ የምሬ ነው እየነገርኩ ያለው። ከዚህ በላይ ማለት ነው አይደለም። አንተ ስለ ወንድምህ እየተቆረቆርክ ነው አይደለ? እኔም ስለ እህቴ እቆረቆራለሁ። ያመኛል እኮ እኔም ስለ እሷ እኮ እቆረቆራለሁ። ጽጌ ብትቆረቆር ኖሮማ ታስብላት ነበር ብሩኬ። የሆነ ነገር ብዙ ነገር ሲሰድባት ሲያመናጭቃት እያየ እዚህ ቤት ትኖር እያልከኝ ያለው እንዴት ነው? እዛ ቤት የምትኖረው አይገባም እንዴ? ይጎዳ አያገባኝም። እሱ ራሱ እኮ ነው የካዳት እንጂ እሱ አይደለም የካዳት። አያሳዝንሽም? አያሳዝነኝም። እኔ እኮ እሷን ብዬ ነው የመጣሁት እኮ። አረ እሷን እሺ አሳምናታለሁ፣ እሱንም አሳምናለሁ። ግን በቃ ወንድሜ ከዚህ በላይ እንዲጎዳብኝ አልፈልግም። በቃ አንድ ነገር ጠይቀህ ነገ ጠዋት ኢማንዳን እዛ ቤት ይዟት ከመጣስ ምን ልትለው ነው? እሱ ለኔ ታዩ ኤማንዳ የምትባለዋን ለኔ ታያት በቃ። እስካሁን አላገኘዋትም። እስካሁን ቤት ነው ያለሁት፣ አላገኘዋትም። ያልመጣችም በቃ ለኔ ታዩ አልኩሽ። ይኸው እግዚአብሔርን ለኔ ታዩ። እሷ እዚህ ቤት ከመጣች ለኔ ታዩ። እኔ ማደርገውን እኔ አውቃለሁ። ግን ወንድሜ እባክሽ በእናትሽ ከዚህ በላይ እንዲጎዳ አልፈልግም። በእናትሽ ይጎዳ በራሱ ነው እንጂ በህያ ምክንያት አይደለም የተጎዳው። ራሴ ያመጣው ሰበብ ነው። አያገባኝም እያልኩ ነው ብሩኬ። እኔ ደግሞ ህያ ብዙ መኖር ከፈለክ እያልኩ ነው። ኤፍሬም ከዚህ ቤት ከወጣ ኢማንዳም ከዚህ ቤት አውጥቶ ከወሰዳት ትኑር፣ ቤቷ ነው። ራሷ ያፈራችው ቃል ላደርግልሽ እችላለሁ። አሁንም ቃል እገባልሻለሁ። እስከምታደርገው ግን ቤት እያትሄዳለሁ። አትገባቡ ይውላችሁ እናንተ አሁንም መስመር እያለፍሽ ነው የምልሽ። ይሄንን ነው ላወራሽ። መስመር እያለፍኩ ነው ያለው። አብሪኮ እስክንገረው አንተ ይውላችሁ አሁን እንድትነጋገሩ አይደለም ይውላችሁ። እናንተ ባላችሁት ምንም የሚስተካከል ነገር የለም። ልንገራችሁ ነው የምር። አይ ወንድም ስለሆነ ነው። አንቺም እዛ አዳምጠኝስ ብሩክ፣ አንቺም እዛ ብቻውን ስለወሰድሻት የሚፈጠር ነገር የለም። አንተም እዚህ ቤት ስላመጣት ምንም የሚስተካከል ነገር የለም። ይስተካከላል። ይኸውልህ ዋናው ያለው የኤፍሬም አእምሮ ውስጥ ገብቷል። አስተካክለዋለሁ፣ እሱንም አስተካክለዋለሁ እያልኳችሁ ነው። ቃል ገብቼላችኋለሁ፣ አስተካክለዋለሁ። እስኪ ብሩኬ እጇን ተሰብራ ታማ ያላከበራት መቼ ነው የሚያከብራት? እስኪ ንገረኝ፣ መቼ ነው የሚያከብራት? እንዴ ማክበር እንደዚህ ነው? ነይ ውጪ ለማመንጨቅ ነው መከበር? አይደለም፣ ያ ጥፋት ነው። በቃ ልጅውን እየታረመ ነው። አይ አንተ ይግደላት፣ ተገድላ እዛ ተጨቁላት ትኑር እያልክ ነው ያለው አይደለም? እንደዛ እያልኩ አይደለም። በቃ ትንሽ ጊዜ ስጡት። እስከ ቢስተካከል ነው የሚጠብቀው። ይሄው አሁን እኔ አስተካክለዋለሁ ሁሉንም ነገር። ኤማንዳ ነች አይደል የሁሉ ጥፋት ያመጣችው? ራስ ነው እንጂ ራስ ቦታ ያመጣች። ትምጣ ብዬሻለሁ። ቤት ትምጣ። እሷ ወንድ ናት። እስቲ ትምጣ። የዛኔ እኔና እሷ እናወራበታለን። ስለ ኤፍሬም ግን በጣም ይቅርታ በሱ ሆኜ በሱ ስም ይቅርታ እንጂ አይደለም። እኔ ደግሞ ኤፍሬምን እስከሚስተካከል ድረስ ጀመረ ህያ ብዛ መኖር ትፈልጋለች ወይ ነው ብሩኬ? ትፈልጋለች። ጽጌ አስገድዳ እዛ የወሰደቻት አይመስለኝም። ገብቷል። ሁሌም ስንለምናት እሷ ሰብሮት ነው የመጣ። ጽጌ ተከራይታ ባይሆን እኮ ህያብ ከቤት ወጣ ጽጌ ጋር አትሄድም አይደለም? አንቺ ነሽ ተከራይቻለሁ ነይ ብለሽ ጎትተሽ ያወጣሻት ከዛ ቤት ስለፈለገች ነው እንጂ ነው ጎትቻት አይደለም። አንቺ ደግሞ ጽጌ ባለ ትዳሮች መሀል ገብተሽ አትበጥብጪ። እና አንድ ቤት ይለው ሴትሽ ያኑር በቃ አትበጥብጪ እባክሽ። እኔ ደግሞ እበጣብጣለሁ። እኔ ደግሞ ስለ እህቴ ያመኛል እየተጎዳች አይኔ ያየው ዝም አለ። ስራትሽን ያዢ በቃ ጽጌ አሁን እኔ ስራት ነው እንጂ ስለ ስራት ያለኝ እንዴ አይ በቃ በቃ አብሪኮ አይ ወንድም ስለሆነ ነው። ወንድም እኔ ወህቴ ናት ያመኛል። ብሩኬ ወህቴ ናት እያልኩሽ እኮ ነው። ግን እኔ በማርያም አንተ ለምን እንደዚህ ያወራች? ልጁ እየተጎዳ እኮ ነው። እና አብሪኮ ምንድን ኤፍሬምን ብዙ ነገር ያደርጋት ዝም ትበል እዛ ቤት እንዴ ይሄዳ እኔ ያገባኛል ይሄድ። ጽጌ እናንተ አይደላችሁም እኮ በዚህ ህይወት የምትወስኑት። በቃ አውቃለሁ እኮ ግን እስኪ አንተም ፍረደው። እዛ ቤት ባለፈው አብረን እንተኛ ብዙ ነገር እያደረጋት እጇን ተንጠልጣ ተሰብራ እንዲህ ያላከበራት አሁን እዛ ቤት ትኖር እንዴት ነው እንደዚህ የምትኖረው? እስኪ ንገረኝ አብሪኮ፣ እስኪ ንገረኝ። ወይ ተስተካክሏል ኤፍሬም ተስተካክሎ ብለህ ነው የምታስበው? እንደዛ አይደለም። ይኸውልሽ አሁን ብሩክ ያየው ነገር አለ። በቃ ገባሽ? ልጁን
አንቺ አላየሽውም፣ እኛም ያየው ነው። ካሜራ ውጪ የሚያሳየው ጸባይ ሌላ ነው። እሱም አሁን ለትንሽ ቀን ነው ሲያዩ ይረዳዋል። ችግር የለውም። እኔ አብኩ ደረሰኛል ማስፈራሪያ የሆንኩበት ነገር ያለ መስፈራ ብዙ ነገር እየደረሰኛል እኔ ጋር ነው ብዙ ነገር ይየው ያለው አስፈላጊ ከሆነ ለህግ ሂጂና ማመልከት እንችላለን። ኖርማል ነገር ይሄ ነገር ያየው እየደረሰ ስለሆነ ህያብ እዛ ቤት ከሆነች ብዙ ነገር ይደርሳታል እያልኩ ነው ያለው። አብሪኮ አሁን ሂድና ተካከል ከሆነ አስተካክሎ እኔ ህያብ ደግሞ አንድ ነገር እየነገርኩ ነው። እዛ ቤት መኖር የለበትም። በቃ አለቀ። በቃ ሂድ አንተ እሺ ሂዳ በቃ ማንኛውም እንደ ያያስብም እንደ ማንም ሰው የሚያስብም ሁሉ ስለ ወንድሙ ስለምናምን ኢፍሬም ይስተካክሏል። ሂዳ ስለሄድከኝ ምን ይጎልኛል?